ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ የምናነሳው አቶሚክ ሃቢት መጽሐፍ ላይ ያለውን ልማድን የመገንቢያ ደረጃዎች 4 ደረጃዎች እናነሳለን። ጀምስ ክሊር በአቶሚክ ሃቢት መጽሐፉ ላይ የሆነ ልማድ ለመገንባት 4 ደረጃዎች ያስፈልጋሉ ብሎ ያነሳል። ሰልፍ ሄልፕ መጽሐፍ ላይ የሚያነሷቸው ፖይንቶች፣ ደረጃዎች አሉ። ጀምስ ክሊር ግን 4 ደረጃዎች በዋናነት ያነሳል። አንደኛው የሆነ ልማድ ለመገንባት የመጀመሪያው ሂንት ያስፈልጋል፣ ክሉ ያስፈልጋል፣ ፍንጭ። ያን ነገር ለማድረግ የሆነ ፍንጭ ያስፈልጋል። ለምሳሌ መጽሐፍ ለማንበብ ይሄ ቪዲዮ እንደ ምክንያት፣ እንደ ሂንት፣ እንደ ፍንጭ ሊወሰድ ይችላል። ስለዚህ የመጀመሪያው ደረጃ ሂንት ያስፈልጋል፣ ምክንያት፣ ምንጭ ያስፈልጋል። በሁለተኛ ደረጃ ዲዛይር ያስፈልጋል፣ ክሬቪንግ ያስፈልጋል፣ መራብ፣ መጓጓት ያስፈልጋል። ላገኘነው ፍንጭ መጓጓት ያስፈልጋል። የሆነ ፍንጭ ስለሆነ ጉዳይ አይተን ለማድረግ ካልጓጓንለት፣ የሚያጓጓን ነገር ካልሆነ፣ ስሜታችን ከፍ የሚያደርግ ካልሆነ ሶስተኛውን ተግባር ስለማንፈጽመው ማለት ነው። በሶስተኛ ደረጃ ላይ ከመጓጓት ቀጥሎ ወይም ለዛ ነገር ጉጉት ከማሳየት፣ በጣም ከፍተኛ ፍላጎት ክሬቪንግ ከማሳየት ቀጥሎ ወደ አክሽን መግባት አለብን። አክሽን ያስፈልጋል። በሶስተኛ ደረጃ ላይ አክሽን ተግባር ወይም ሪስፖንስ ያስፈልጋል። ለጓጓንበት ነገር ሪስፖንስ ምላሽ ካልሰጠን፣ ምላሻችን በማንበብ ሊሆን ይችላል። ይሄ ቪዲዮ መጽሐፍ ለማንበብ እንደ ሂንት ልትወስዱ ትችላላችሁ። ከዛ ቀጥሎ ደጋግማችሁ ስትሰሙ እንደዚህ ያሉ ቪዲዮ ሲመጡላችሁ መጽሐፍ የማንበብ ፍላጎታችሁ ከፍ ሊል ይችላል። ከዛስ ወደ ተግባር ካልገባችሁ ምንም ውጤት የለውም ነው። ስለዚህ ለፍላጎታችሁ ሪስፖንስ መስጠት አለባችሁ ነው። ስለዚህ በሶስተኛ ደረጃ ላይ ያስቀምጠው አክሽን ያስፈልጋል፣ ግብረ መልስ ያስፈልጋል፣ ድርጊት ወደ ተግባር መግባት ያስፈልጋል ነው። በአራተኛ ደረጃ ላይ ውጤት ነው፣ ሪዋርድ ነው። መጽሐፍ ለማንበብ ይሄ ቪዲዮ እንደ ሂንት ተጠቀማችሁ ተመሳሳይ ቪዲዮ ስታዩ ጉጉታችሁ ከፍ አለ፣ ፍላጎታችሁ ከፍ አለ፣ ለመጽሐፍ ያላችሁ ፍቅር ከፍ አለ። በሶስተኛ ደረጃ ላይ ለጉጉታችሁ ግብረ መልስ ሰጣችሁ እና መጽሐፍ ማንበብ ጀመራችሁ። መጽሐፍ ማንበባችሁን ስቀጥሉ ምንድነው? እውቀት ማግኘት፣ ያገኛችሁትን እውቀት ለሰዎች ማካፈል ይሆናል ማለት ነው ውጤቱ። ስለዚህ የጀምስ ክሊር በአቶሚክ ሃቢት ላይ የሆነ ልማድ ለመገንባት እነኚህን 4 ደረጃዎች ሰው ማለፍ አለበት ብሎ ያስባል። እንደውም